የቆረበ ሰው በነገራችን ላይ እግዚአብሔር ፈቅዶ ብቻ አይደለም ገነት የሚያስገባው። እየሰማችሁኝ ነው አይደለም? በእርግጥ እግዚአብሔር አይፈቅድም ማለት አይደለም፣ ግን የቆረበ ሰው ወደ መንግስተ ሰማያት የሚገባው እግዚአብሔር ፈቅዶ ብቻ አይደለም፣ ግዴታ ነው የሚገባው። ግዴታ ማለት ራሱን እግዚአብሔርን ጭምር አስገድዶ ይገባል። እንደዚህ ስላችሁ አሁን እግዚአብሔር የማይፈልግ ሆኖ ስጋውን ደሙን ተቀብለናልና እግዚአብሔርን አስገድደን እጁን ጠፍንገን እንገባለን ማለት አይደለም። በደንብ እንድትረዱኝ እፈልጋለሁ። ምን ማለታችን ነው? ስጋውን ደሙን ከተቀበልን ዋስትና አለን፣ ህጋዊ ቁመና አለን። የት የመግባት ገነት የመግባት መንግስተ ሰማያት የመግባት ቁመና አለን፣ ማረጋገጫ አለን፣ ማህተም አለን። ለምሳሌ የፈያታዊ ዘይማን ያደረገውን ታስታውሳላችሁ። ከጌታ ማህተመ ደሙን ተቀብሎ በመንግስት አስበኝ አለው። ዛሬ በገነት ከኔ ጋር ትኖራለህ ብሎ ጌታ የመለሰለት ሰው ትዝ ይላችኋል። የደሙን ማህተም ይዞ ወደ ገነት ሲሄድ ከመላኩ ጋር ክርክር ነበር እና ገነት የተከፈተችው በግዴታ ነው። ገነት የተከፈተችው በምንድን ነው አልኳችሁ? በግዴታ ነው። በግዴታ ስላችሁ ምንድን ነው ግዴታው ቢባል የጌታን ደም ማህተም ይዞ ነበር። መልአኩ ይጠይቀው ነበር፣ አንተ ማን ነው? ወዴት ነው የምትሄደው? እያለው እየሸሸ ነበር ይጠይቀው የነበረው። በዕለተ ዓርብ ታስታውሱ እንደሆነ በስቅለት ጊዜ የሚነበብ ድርሳነ ፈያታይ የሚባላል። ፈያታይ ማለት ወንበዴ ሽፍታ ማለት ነው እና ድርሳነ ፈያታይ ማለት ለዚህ ወንበዴ የተደረሰ ድርሰት የዛ ታሪክ ማለት ነው። እና ይሄ የሚያስረዳው ምንድን ነው? የጌታን ማህተመ ደም ይዞ በነፍስ በዓለመ ነፍስ ማለት ነው ወደ ገነት ሲሄድ መልአኩ ረቂቅ ነውና ነፍስን ያያል። ስለዚህ ስትመጣ ይመለከታታል፣ የወንበዴውን ነፍስ ማለት ነው። እና ወዴት እየሄድሽ ነው ብሎ ይጠይቃታል። እና ይሄ ወንበዴ ምን ብሎ ነው ይናገር የነበረው? በነፍስ ቋንቋ እኔ የጌታን ማህተም ደም ይዤ መጥቻለሁ ይለዋል። አንተ ማን ነህ ይለዋል። አብርሃም ነህ ብሎ ይጠይቀዋል። አይደለሁም። ይስሐቅ ነህ? አይደለሁም። መልከጼዴቅ ነህ? አይደለሁም። ያዕቆብ ነህ እያለ ይጠይቀዋል። ደጋግ ሰዎችን እየጠራ አይደለሁም ይለው። እንግዲህ ማን ነህ አንተ ብሎ ሲጠይቀው እኔ 40 ዓመት ሙሉ እጄን በደም ነክሬ የኖርኩ ወንበዴ ነኝ ብሎ ይነግረዋል። ከዛ መልአኩ ይገረምና እና ይህን እንደዚህ አይነት ሰው ስትሆን ወደ ገነት ለመግባት እንዴት ትችላለህ? ይህን ያህል እንዲህ አይነት ክብር እንዴት አገኘ? የጌታን የደም ማህተም እንዴት መያዝ ቻልክ? ይለዋል። 7ቱ ተአምራት ሲደረጉ አይቼ፣ ይልቁንም ደግሞ ፀሐይ ስትጨልም አይቼ፣ ያን ጊዜ ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ ዳግም በመጣህ ጊዜ በመንግሥትህ በጌትነትህ አስበኝ ብዬ ለመንኩት። እሱም እንዲህ አለኝ፣ በገነት ዛሬ ከኔ ጋር ትኖራለህ ብሎ የደሙን ማህተም ሰጥቶ ሰደደኝ አለው። ከዚያስ መልአኩ ወዶ ብቻ ሳይሆን በግድ ገነት ተዘግታበት የነበረው የእሳት ሰንሰለት ተፈቶ